እስልምናን የመሰረተ ሃይማኖት ነብይ የለም። በእናንተ ግን ማን ነው ክርስትናን የመሰረተው ስትሏቸው ኢየሱስን አሉ አይደለም? በጣም ጥሩ። ከኢየሱስ በፊት ብዙ ነቢያቶች ነበሩ አልነበሩም? ምንድን ነበር ሃይማኖታቸው? አይሁዶች ደግሞ ማን ነው ሃይማኖታቸውን የመሰረተው? ሙሴ ነው ይላሉ። ከሙሳ በፊትስ እነ ዩሱፍ፣ ያዕቆብ፣ ኢስሐቅ፣ እስማኤል፣ ኢብራሂም፣ ኖህ የመሳሰሉት ምን ነበሩ? እኛ ግን እስልምናን የመሰረተው ጌታ አላህ ነው። የተጀመረውም በአደም ጊዜ ጀምሮ ነው የምንለው። ስለዚህ እስልምና ከኋላ የመጣ ሳይሆን ከሁሉም በፊት የነበረ የቀደመ ነው። ከኋላ የመጡት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። እሳቸው ሃይማኖት መስራች ሳይሆኑ የእስልምና ሃይማኖት ተከታይ የሆኑ ሙስሊም ነብይ ናቸው። እሳቸው ሃይማኖት አልመሰረቱም። ወኡሚርቱ አን አኩነ ሚነል ሙስሊሚን ያሉት ከሙስሊሞች እንደሆን ታዝዣለሁ አሉ እንጂ ሃይማኖቱን እኔ መሰረትኩት ብለው እኮ አልተናገሩም። ሃይማኖቱ ድሮም ነበረ። እሳቸው የተላኩበት ድሮም ኢሳ ያስተማረው፣ ከዛ በፊት ሙሳ የነበረበት፣ ከዛ በፊት ኢብራሂም ያስተማረው፣ ከዛ በፊት አደም የነበረበት ነው። ለዚህ ነው በአንድ ሐዲስ የአላህ ንግግር ይመቸናል አይደል ወንድሞቼ? ታዲያ ሼር ያስፈልገው። አላህ መልካም ስራ የሚሰሩ ሰዎች በጀነት ውስጥ ጭማሪ አለላቸው ይለናል። ታዲያ ጀነት አንፈልግም?